ሰላም ሰላም ውድ ያገሬ ልጆች እንዴት ናችሁ? ዳና ናችሁ ወይ? እኔ ያለሁላችሁ ውዶቼ። ዛሬ የመጣሁት በቃ ልነግራችሁ ላማክራችሁ ብዬ ነው ውዶቼ። ብሉ ጠጡ። አሁን በተለይ ደግሞ ብርድ ገብቷል፣ እንደምታዩ ይበርዳል። መቼስ ብርድና ሙቀት ነው መፈራረቅብን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውዶቼ። የማታቁኝ ስሜ ሀያት ይባላል። እና ውዶቼ ምን ልላችሁ ፈልጌ ነው፣ የሰው ሀገር ስራ ስለማያልቅ፣ የሰው ቤት ስራ ስለማያልቅ ለራሳችሁ ቀጠሮ አትስጡ። እሺ፣ ለሆዳችሁ ቀጠሮ አትስጡ። ሳትኖሩ አትሰሩም። ሳትሰሩ እንደማትኖሩ ሁሉ ሳትሰሩ እንደማይከፈላችሁ ሁሉ ሳትበሉ ደግሞ ማስራት አትችሉም። ገባችሁ? አንድ ሰው ሌላውን ሰው ለማኖር መጀመሪያ ራሱ መኖር አለበት አይደለም እንዴ? እኔ መኖር ከፈለኩኝ መጀመሪያ እኔ መኖር አለብኝ። ከዛ ተርፌ ነው ሌላ ሰውን መኖር፣ ሌላ ሰው ማርዳት፣ ሌላ ሰው ማጥቀም የሚችለው አይደለም። ስለዚህ ውዶቼ እኔ ዛሬ የመጣሁት ምን ልላችሁ ነው፣ እባካችሁ ለስራ ብላችሁ ለሰው ብላችሁ በረሃብ እንዳትሞቱ እንዳትጎዱ ያገኛችሁትን ብሉ። እና አሁን ብዙ ጊዜ ምንድነው የምሰማው፣ እኔ እንደዚህ አይነት ምግብ አልወድም፣ ምግባችሁ እንደዚህ ነው፣ ምግባችሁ እንደዚህ ነው። የቆያችሁ ታውቃላችሁ። ለእናንተ አይደለም ይሄ ቪዲዮ፣ ለአዳዲሶች ነው። ለአዳዲሶች አዳዲስ የሆናችሁ ልጆች እባካችሁ፣ እኔ ምግብ አልበላም፣ ይሄ ያስጠላኛል፣ ይሄ ይሸተኛል፣ ይሄ ምን ይለኛል፣ አይ ነው አውቃለሁ፣ ከባድ ነው እስከምንለምድ። ግን ቢሆንም አንድና አንድ እኔ ሁሉ ጊዜ ምን ማለት የምፈልገው የሚገድል ነገር የለም ለማለት ነው። ብሸታችሁም ቢመራችሁም ቢያስጠላችሁም ግን አይገለኝም አይደለም፣ ይጠቅመኛል እያላችሁ ምግብ ካልበላችሁ መኖር አትችሉም። መጀመሪያ ላይ እንደመጣችሁ ደግሞ ከተጎዳችሁ እውነቴን ነው የምላችሁ አትነሱም። እና ምግብ ብሉ ጠጡ። ለምን የመጣችሁት? ለመኖር ነው። እናንተ ስትኖሩ ነው ሌላ ሰው መኖር የምትችሉት። እናንተ ጤነኛ ስትሆኑ ነው ለሌላ ሰው የምትጠቅሙት። እናንተ ጤነኛ ስትሆኑ ነው የዛሬን ቀን አልፋችሁ የነገን ደግሞ ህልማችሁን መኖር የምትችሉት። ህልምን ብቻ እያሳደዳችሁ ነገን ብቻ እያሰባችሁ ባካችሁ፣ ዛሬ አላህ የሰጠን የዛሬን ቀን ግን በማይሆን ነገር እንዳታሳልፉ። እሱ ማለት ምንድነው? ነፍሲያችን ትቀጣናለች ታውቃላችሁ። ካልበላን ካልጠጣን ችግር ነው። ያገኛችሁትን እኔ እውነቴን ነው የምላችሁ፣ ሰው ካልበላ ካልጠጣ ይሞታል፣ ይወድቃል። ታውቃላችሁ አይደለም? ምግብ ማጣት እኮ በአንድ ቀን አይገልም። ቆይተው አሳስቀው አቅማችን እያሳጣን እና በተገኘ ሰዓት ደግሞ እረፍት አድርጉ። እውነቴን ነው የምላችሁ። እረፍት ስታገኙ እረፍት አድርጉ። እንደው ይሄ ስልክ የተባለ ራሱ አንዳንድ ጊዜ ቁጭ አድርጉና እረፍት አድርጉ። እረፍት ሰውነት ብቻ አይደለም፣ ጭንቅላታችሁንም እረፍት ስጡት ለጭንቅላታችሁ። እኔ ያለችኝ ትንሽ ሰዓት ናት ለእረፍት የምትሰጠኝ፣ ትንሽ ደቂቃ ናት ካልሽ ያቺ የምትሰጥሽን ያለሽን 5 ደቂቃ 10 ደቂቃ 1 ሰዓት 2 ሰዓቷን አንቺ ወደዚህ መጥተሽ ወይ በቲክቶክ ወይ በዩቲዩብ ወይ በሆነ ነገር ሰዓትሽን የምትጨርሽ ከሆነ አንደኛ ሰውነትሽም አላረፈም፣ ጭንቅላትሽም አላረፈም። ከዛ ተመለሰሽ ደግሞ ወዴት ነሽ? እዛው ነሽ። ያው ስልክ ተጠቀሚ ሳይሆን እባካችሁ በልክ አድርጉ። ጥሩ ነገርን ትምህርት የሚሰጣችሁን ነገር ተጠቀሙ። በማይሆን ነገር እስክሎር እያደረጋችሁ እነዚህ የሚሰዳደቡትን ለመዳመጥ ብዙ ማስማት ያለብን ብዙ ነገሮች አሉ ውዶች። በጣም የሚጠቅመን በጣም ደስ የሚል እና መለላችሁ ፈልጌ ነው ውዶች። ለራሳችሁ ቦታ ስጡ። ልክ ሰዓታችሁ ስታገኙ 5 ደቂቃ አልኳችሁ እኮ 5 ደቂቃ ለምን አትሆንም? ያቺ የግላችሁ የሆነችው የረፍታችሁን ሰዓት በትክክል ተጠቀሙበት። ረፍት አርጉ። ቆማችሁ አይደል የምትውሉት? እግራችሁን ወደ ላይ አድርጋችሁ ደማችሁን እንድንቀሳቀስ አድርጉ። ባካችሁ ምግባችሁን ብሉ፣ ጠጡ። ያገኛችሁትን ጠጡ፣ ብሉ። የሚገድል ነገር የለም። እውነቴን ነው የምላችሁ። እኛ እንደዚህ ራሱ ብዙ ጉድለት አለብን።
የሰው ሀገር ላይ ብዙ ጉድለት መጠጣታችን ወይ መወፈራችን መቅላታችን እኮ ነው ሰው የሚያየው፣ እንደሱ አይደለም። ይሄ ሁሉ በውሸት የመጣ ነው። ቅላት ሲጀመር ቤት ውስጥ በመሆን የመጣ ነው። አየሩ ነው። ውፍረትም እንደምታውቁት ዝም ብሎ የመጣ ነው። ግን ብዙ ጉድለት ለሰውነታችን ብዙ የሚጎድለን ነገር ብዙ ነገር አለ። ለዚህ ነው እኛ እውነቴን ነው የምላችሁ አንዴ እንደው ትንሽ ከታመምን ያንን በሽታ መቋቋም የሚያቅተን ለዚህ ነው። ብዙ ንጥረ ነገሮች አሉብን የጎደለን ማለት ነው። እና ምን ማለት ፈልጌ ነው ውዶቼ፣ ብሉልኝ፣ ጠጡልኝ፣ ለራሳችሁ አስቡ፣ ለራሳችሁ ቦታ ስጡ፣ ሰውን አትስሙ። የምር ለንዴት ቦታ አትስጡ። መጀመሪያ ህይወቴ ውስጥ ያንቺም ህይወት ውስጥ መጀመሪያ መሰጠት ያለበት ቅድሚያ ለራስ ነው። ቅድሚያ ለራስሽ ነው። ቅድሚያ ለራስሽ ስጪ፣ ለማንም አትስጪ። እውነቴን ነው የምልሽ። ለእናት አባት ለምን አይሆንም? ከነሱ በላይ አለ የለም። ቅድሚያ ለራስሽ ስጪ። በቃ ቅድሚያ ለራስሽ። አንቺ ሁል ጊዜ እህቴ ማሰብ ያለብሽ እኔ ስኖር ነው ሌላ ሰው ማኖር የሚችለው እኔ ነኝ እንጂ እዚህ ጋር እኮ ሁሉም በሰላም እየኖረ ነው። ገባሽ? አንቺ ስላላደረግሽ አንቺ የሆነ ነገር ስላላረግሽ እኮ የምትቦት ነፍስ እኮ የለችም። ታውቂያለሽ፣ ሁሉም በርስቁ በራህመቱ በእድሉ ነው የሚኖረው። ገባሻ? ግን እኛ ከምንም በላይ አገር ቤት ካለው ሰው በላይ ኬትም አገር ካለው ሰው በላይ እኛን የመጎዳን ምንድን ነው? አስቀድመን እናስባለን። ጭራሽ የዛሬን ትተን እኮ የዛሬ ስንትን አመት አታስቡ ማለት አይደለም። ፕላን አይኖራችሁ ማለት አይደለም። ለህይወታችሁ ቦታ አትስጡ ማለት አይደለም። ነገር ግን በልክ አድርጉ። ቅድሚያ ለራሳችሁ ስጡ። እንዴ እኔ ከሌን አኑሬ ከሌን እንዲያርጌ ገዛ ደግሞ ወደፊት እኔ እንዲሆናለሁ። ለምን ውዴ፣ የኔ ውዶች፣ የኔ ማሮች፣ የሚወዳችሁ የሚያከብራችሁ እህቶቼ ስሙኝማ። ሁሉም እኮ የድሉን ነው እኮ የሚኖረው። ሞት እንዳለች ግን እንዳዘነጉ። ሞት እኮ አለች። መሞት ራሱ ትልቅ ነገር ነው። እውነቴን ነው የምላችሁ። ሞት ራሱ ትልቅ ነገር ነው። ቀጥታ እኮ ሰው ተኝቶት ምናምን መሞት እኮ ቀላል ነው። ግን ከዛ በፊት ያሉ ብዙ ስቃዮች አሉ። መታመም አለ፣ ማሰቃየት አለ። እኛ ብር እንደሆነች ወዶቼ እንተዋወቃለን። እኔም አንቺም እናውቃለን። ለሰው እንጂ ለእኛ አትሆንም። መልሳ ለእኛ አትጠቅምም። እኔ እውነቴን ነው የምነግራችሁ። እኛ እንለፋለን፣ ሌላ እናበላችኋለን። ስለዚህ እኔ እምነግርሽ እህቴ፣ ውዷ እህቴ፣ የምወድሽ የማከብርሽ እህቶቼ፣ ውዶቼ እባካችሁ ራሳችሁን ጠብቁ። ብሉ፣ ጠጡ፣ ለራሳችሁ ቦታ ስጡ። ዛሬ ለማግኘት የሚያስፈልጋችሁን ነገር በሙሉ አገኙ። ለራሳችሁ ቦታ ለብር ብቻ ብላችሁ እባካችሁ ራሳችሁን አትጉዱ። አንድን ነገር እስኪ ያስቡ። እንዴ እኔ ካልኖርኩ ብር እንዴት ነው የምኖረው? ንገሩኝ እስኪ። እኔ ካልኖርኩ እንዴት ነው እናቴን፣ አባቴን፣ እህቴ፣ ወንድሜን፣ ቤተሰቦችን የማኖራችሁ? እኔ ስኖር ነው ሁሉም ነገር የምኖረው። እዚህ ጋ እኔ እያማረኝ እየፈለግኩ የምር ማብላት እየፈለግኩ መጠጣት እየፈለግኩ እኔ ነገር ማድረግ እየፈለግኩ ማልበስ እየፈለግኩ የራሴን ነፍስ እየቀጣዋትን ነፍሴን እኮ እየቀጣዋ ከዛ ለሌላ ሰው ማሰብ፣ ይሄ እውነቴን ነው የምላችሁ ምንም ነገር አይጠቅምም። ምንም። አንድ ነገር ልንገራችሁ፣ አንድ ነገር ታጥቦ ጭቃ ነው። እኛ ህይወት ታጥቦ ጭቃ ነው። ጎበዝ ሴት ማነች ልንገራችሁ? ጎበዝ ሴት ማለት ለራሷ ጠበቃ ሆና ራሷን አስከብራ ለራሷ ቦታ ሰጥታ የሊፋቷን የላቧን እንቅልፍ ያጣችበት የደከመችበት የተናቀችበት ዝቅ ያለችበትን ሰርታ ቁም ነገር ላይ አውላ ነገ ደግሞ አገሯ ላይ ገብታ በሰራችበት በለፋችበት የምትጠቀምበት ሴት ናት። ልንገራችሁን እህቶቼ፣
የተሳሳት ነው የተሸወድ ነው እዚህ ጋር ነው። እናንተ የተሳሳት ነው እዚህ ጋር ነው። በምንድነው የተሳሳት ነው? እንሰራለን፣ እንለፋል። እኔ ወደፊት እኛ ወደፊት መኖራችን ምን ዋስትና አለን? ሞት እኮ አለች፣ ለማንም የማትቀር እኮ አለች። እና ውዶቼ እኔ ማለት የምፈልገው ይሄንን ልነግራችሁ ነው። እባካችሁ ወዳችኋለሁ፣ አከብራችኋለሁ። እባካችሁ ቪዲዮዬን እዩልኝ፣ ሰብስክራይብ አርጉኝ፣ ላይክ አርጉልኝ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።